በእግዚአብሔር ተደገፉ። እየተከሰሳችሁ ይሳካላችኋል። በእግዚአብሔር ተደገፉ። እሳት እየነደደ በሰላም ትወጣላችሁ። በእግዚአብሔር ታመኑ። በአንበሳ ጉድጓድ ውስጥ ተጥላችሁ ሳትጎዱ ትወጣላችሁ። በእግዚአብሔር የመታመን ውጤት ነው የዳንኤል። ዳንኤል ሊሾም ነው የሚባለውን ወሬ በሰሙ ጊዜ የሆነ ቲም ተገንጥሎ ዳንኤል ላይ ሰበብ መፈለግ ጀመረ። ሊሾም ነው በሚመጣው ሳምንት ዳንኤል ሊሾም ነው የሚባለውን ወሬ ሰምቶ የሌለ ነገር ፍለጋ ጀመሩ። ሰበብ ፈለጉት ይላል መጽሐፍ ቅዱስ። የተጻፈው ነው የሚናገረው። ሰበብ ፈለጉት ይላል። ነገር ግን ዳንኤል በጥንቃቄ የሚመላለስ ሰው ከመሆኑ የተነሳ ምንም አይነት ሰበብ ሊያገኙበት አልቻሉ። ዳንኤል እንከን የለሽ ነበር። ምንም አይነት እንከን ያልተገኘበት ንጹህ